ሰላም ቤተሰብ ውድ የቻናሌ ቤተሰቦች በዛሬ ቪዲዮአችን ለትሬደሮች እጅግ በጣም የሚገርም ነገር ይዤላችሁ መጥቻለሁ። እንግዲህ ቪዲዮ ከለቀቅኩኝ በጣም ብዙ ጊዜ ሆኖኛል ማለት ነው። አሁን ተመልሻለሁ ማለት ነው በአዲስ ኢነርጂ ማለት ነው። ከዛ ጀምሮ ለእናንተ እንግዲህ አሪፍ በፊት በመለቃቸው አይነት ኮንቴንቶች የመለቅላችሁ ይሆናል ማለት ነው። ዛሬ ደግሞ እንግዲህ ያነጣሁላችሁ ትሬደር ከሆናችሁ እጅግ በጣም የሚጠይቃችሁ እጅግ በጣም የሚጠቅማችሁና ብዙ ሰዎች ደግሞ ስትራግል እያረጋችሁበት ያለው ነገር ምንድነው? ካፒታል ነው። ካፒታል የሌላችሁ ሰዎች አካውንቶችን ብሎ እያረጋችሁ የተቸገራችሁ እንዲሁም ደግሞ ብዙ ሎሶችን እያጋጠማችሁ ያላችሁ ሰዎች እንዴት አድርጋችሁ ፈንድድ ፕሮፊት በነፃ እንዴት እንደምታገኙ አሳያችኋለሁ። ይህንን የምታገኙት ከፈንድ ኔክስት እጅግ በጣም ሌጂት ከሆነው በጣም ታማኝና 100% ሁላቸውም በጣም አሪፍ የሆነበት ፕሮፊል እንደሆነ ይታወቃል ፈንድ ኔክስት ማለት ነው። ስለዚህ ከዛ እንዴት በነፃ እንደምታገኙ አካውንት አሳያችኋለሁ ማለት ነው። እንግዲህ ሚኒመም አካውንታቸው 5K ራሱ $33 ነው ማለት ነው። ስለዚህ ያንን እንኳን ካገኘን ካፒታል የሌለን ትሬደሮች እንሆን እንችላለን። ብዙ ጊዜ በተደጋጋሚ ሎስ እያረግን በጣም ሳይኮሎጂያችን ሁሉ የተነካ ትሬደሮች ልንኖር እንችላለን። በተለያየ አይነት እንግዲህ ይታወቃል ብዙ ወጣቶች ተማሪዎች እንግዲህ በካፒታል እጥረት ብቻ ትሬዲንግ ማድረግ ሳይችሉ የቀሩ ሰዎች ስለሚኖሩ እንዲሁም ደግሞ አዲስ ጀማሪ የሆናችሁ ሰዎች ደግሞ ዝም ብላችሁ ዴሞ ላይ ከምትለማመዱ እንደዚህ አይነት የሳይኮሎጂውንም ኤክስፒሪየንስ እንድታዳብሩት ስለሚጠቅማችሁ ለእናንተም እጅግ በጣም ማስተማሪያና ኤክስፒሪየንስ የሚያደርጋችሁ ነገር ስለሆነ ይጠቅማችኋል። ስለዚህ አሁን እንዴት በነፃ አካውንትን እንደምታገኙ አሳያችኋለሁ። በጣም ቀላል ነው። እኔ ትሬደር ነኝ ብላችሁ ተምራችሁ ብቁ ነኝ ካላችሁ በእርግጠኝነት ይሄንን ማግኘት ትችላላችሁ። ምክንያቱም እጅግ በጣም ቀላል ስለሆነ ማለት ነው። ስለዚህ አሁን እንዴት እንደሆነ አሳያችኋለሁ። እንግዲህ ፈንድ ኔክስት አካውንት የሌላችሁ ወይም የማታውቁት ካላችሁ እንግዲህ በቀላሉ ብራውዘራችሁ ላይ ገብታችሁ ፈንድ ኔክስት ብላችሁ አካውንት ሬጂስተር አላችሁ መጀመሪያ መክፈት ነው ማለት ነው። እኔ በቀጥታ እዚያ እንግዲህ አካውንት ስላለኝ ገብቼ አሳያችኋለሁ ማለት ነው። እናንተ ሬጂስተር አድርጋችሁ ትገባላችሁ እንደነገርኳችሁ። ከዛ ሎጊን ብላችሁ ከገባችሁ በኋላ እንግዲህ እዚህ ጋር ዳሽቦርዱ ላይ በግራ በኩል እንግዲህ ኮምፒቲሽን የሚል አለ። እንግዲህ እዚህ ጋር ይህንን አካውንት የምታገኙት እንግዲህ ኮምፒቲሽን ተወዳድራችሁ ነው ማለት ነው። በጣም ቀላል ነው። እናንተ ትሬደር ነኝ ካላችሁ እንደነገርኳችሁ በጣም ቀላል ነው። አቺቭ አንድ አይደለም በየወሩ የሚሰጡትን አቺቭ ማድረግ ትችላላችሁ ማለት ነው። እና እዚህ ጋር የምታያቸው እንዳለ እንግዲህ ፓስት መንዝ ላይ የነበሩት ናቸው። እንግዲህ እዚህ ጋር 1 2 3 እያልኩ ብሄድን ከዛ በፊት የነበሩት እንግዲህ አሁን እዚህ ጋር እንኳን ከኖቬምበር ጀምሮ ዲሴምበር፣ ጃንዋሪ፣ ፌብሩዋሪ፣ ማርች ላይ ነው እንግዲህ አሁን ያለው ኮምፒቲሽኑ ማለት ነው። ኦልሬዲ እናንተ የማርች አምጧችኋል የሚሉ በመለከበት ሰዓት ግን ለኔክስት ኤፕሪል እንግዲህ እዚህ ጋር ኢንሮል ማድረግ ትችላላችሁ። እናንተ ልክ እዚህ ጋር ስትገቡ ኢንሮል የሚል አለ ማለት ነው። እዚህ ጋር ፕሮፋይል የሚለው ጋር ኢንሮል የሚል በተን አለ። እሷን ስነኩት ለኤፕሪል ሬጂስተር ሆናችሁ ማለት ነው። ስለዚህ ኤፕሪል ላይ በቀጥታ ኪያችሁ ይሰጣችኋል ማለት ነው። ሎጊን ኮድ እና ሰርቨር ነምበሩ ማለት ነው። ከዛ እነሱ ሎጊን አድርጋችሁ በMT5 ሊሆን ይችላል በሌላ በምትጠቀሙበት እንትን ትሬድ ማድረግ ነው ማለት ነው። እና ገብተን እስቲ እዚህ ጋር የማርችን አንዳንድ ዲቴል ነገሮች ላሳያችሁ። ሩላቸው ምን ያክል ሲምፕል እንደሆነ እና ደግሞ የሚሰጡት ፕራይዞችን ምን አይነት እንደሆኑ እንግዲህ ከአንደኛ እስከ 3ኛ ከወጣችሁ እንግዲህ በቀጥታ እዚህ ጋር የገንዘብ ሽልማት የሚወጣው ከ1 እስከ 3 በጣም ስትሮንግ ስለሆነ ማለት ነው። አንደኛ ሁለተኛ ለወጣው $2000፣ አንደኛ ለወጣው 5000 ካሽ ነው የሚሰጠው ማለት ነው። እዚህ ጋር ሶስተኛ ደግሞ ለወጣው $1000 ካሽ ይሰጠዋል። እንደገና ደግሞ ፈንድድ ፕሮፊልሞችን ቻሌንጅ አካውንቶች ይሰጡታል ማለት ነው። ይህንን ተውትን የሚል እናንተ ማግኘት አይጠበቅባችሁም ማለት ነው። እዚህ ጋር ግን በቀጥታ ራንኩን ስታዩት ከአራተኛ እንግዲህ እስከ 10ኛ ከወጣችሁ 20K አካውንት ነው ማለት ነው። ስቴለር ኢንስታንት አካውንት የሚሰጣችሁ ማለት ነው። ኢንስታንት በቃ ቀጥታ የምታወጡበት ማለት ነው። ይሄን እንግዲህ ታውቃላችሁ ብዬ አስባለሁ። ከ10ኛ ደግሞ እስከ 50ኛ አካባቢ መሰለኛው ካደለም ከ10ኛ እስከ ከ11ኛ እስከ 20ኛ ደግሞ 10K ማለት ነው። 10K አካውንት ታገኛላችሁ ማለት ነው። ከ21ኛ እስከ 50ኛ ደግሞ 5K ማለት ነው። ከ51ኛ እስከ 100ኛ ደግሞ ከሆነ ስቴለር ኢንስታንት 2K አካውንት ተሸላሚ ትሆናላችሁ ማለት ነው። እንደገና ደግሞ እንደዚሁ ሩሎች አሉ። እነዚህ ደግሞ ሩላቸው ለምሳሌ 5% ሎስ በቀን ዴሊ ድሮ ደግሞ 5% ነው ማለት ነው። ቶታል ደግሞ 10% ነው። እዚህ ጋር እናንተ ገብታችሁ ማየት ትችላላችሁ። በጣም ሲምፕል ነው። ግን እነዚህ ብሎጊን ያዘው ዴሊ ድሮ ደግሞ 5K ነው እንግዲህ
የሚሰጣችሁ የምትወዳደሩበት አካውንት የ100K ነው እንግዲህ 5000 ማለት ነው። የኦቨርኦል ደግሞ 10K ነው። ስለዚህ እነዚህ ያው እንደ ፕሮፊል ትሬድ እንደማድረጋችሁ መጠን እየጠበቃችሁ ተገዳቡ ማለት ነው። ኒውስ ደግሞ አሎድ ነው። እንደገና ደግሞ እዚህ ጋር እነዚህን ተዋቸው ኮሚሽን ፕሮፊል ምናምን ያሳያል። እነዚህን ገብታችሁ በደንብ ቼክ አድርጓቸው። ሲጀመር ራሱ አሁን እዚህ ጋር 5 ፐር ፎሬክስ ፔ ይላል። ለፎሬክስ ፔ እንግዲህ ማክሲመም ብሎ ሳይዝ 5 መጠቀም ትችሉት። ይሄ ደስ የሚለው ልክ 6 አድርጋችሁ ልግባ ስትሉ ራሱ አላስገባችሁም። ስለዚህ ምንም የምጥሱት ህግ አይደለም ማለት ነው። በቃ ማወቃችሁ ነው እንጂ ራሱ ይገድባችኋል። በቃ እንድገቡ አድርጎ አያስፎርሻችሁም ማለት ነው። ሶ እነዚህ ሲምፕል የሆኑ ሩሎች ናቸው። ስለዚህ በቀን የፈለጋችሁትን ያህል ትሬድ መውሰድ በመግባት ትችላላችሁ ምናምን ኒውስ ትሬድ ማድረግ ትችላላችሁ። እና እኔ አሁን የሆነ ነገር ላሳያችሁ ፈልገው ምንድን ነው እዚህ ገና አሁን ለምሳሌ እኔ ይህንን ገብቼ ዝም ብዬ እየሄድኩ ነበር። የሚገርማችሁ ነገር ከዛ ዴሊ ድሮ ዳውን ረሲቼው 17000 ደርሼ ነበር። እንግዲህ በ3 ቀን ነው 17000 ደርሼ ፌል ሆነዋል ማለት ነው። እና ዴሊ ድሮ ዳውን 5000 በታች ሎስ አረኩና በሆነ ትሬድ ፌል ሆነብኝ ማለት ነው። በሶስተኛ ቀን ምናምንና ሆል ሆነ ነበር ሲተኛ እና ግን ምንድነው ልላችሁ ፈልገው እጅግ በጣም ቀላል እንደሆነ እንድታውቁት ፈልጋለሁ። አሁን እናንተ እዚህ ጋር ስታዩት ከውጭ ትሬደሮች ጋር ስለምትፎተው ምናምን ከባድ ይመስላት ይችላል። ነገር ግን በእውነትም የካፒታል ችግር ካለባችሁ በእርግጠኝነት ተጠንቅቃችሁ ሳይኮሎጂያችሁን አስተካክላችሁ ትምህርት ካደረጋችሁ ታልፉታላችሁ። ለምን እንደምታልፉት ደግሞ ዋናውን ነገር አሳያችኋለሁ። አሁን እዚህ ጋር ሊደር ቡክ ስገባ ሌቭል ደረጃቸውን ያሳየኛል። ሰዎቹ አሁን ያሉበት ደረጃ ላይ ማለት ነው። የሚገርማችሁ ላይ ከፌብራሪ ላይ ማለት ነው ኢትዮጵያዊ ነው ሁለተኛ የወጣው ራሱ ማለት ነው። ሰዎቹ ማለት ትችላላችሁ ገብታችሁ ማለት ነው። አሁን እዚህ ጋር ከአንደኛ እስከ 10ኛ ያሉትን ያሳየኛል። እዚህ ጋር ሜክሲኮ፣ ፓኪስታን ምናምን ይደባኩታል። ከዛም ሁለተኛ እያላችሁ ሶስተኛ እያላችሁ ሲገቡ እንደዚህ እስከ 100 እንግዲህ እስከ 100ኛ ድረስ ከወጣችሁ ሽልማት አለው ማለት ነው። የፋይንድ አካውንት ሽልማት ታገኛላችሁ ማለት 100ኛ ድረስ ከወጣችሁ። እዚህ ጋር 60ኛ ድረስ እንግዲህ እዚህ ጋር ከኋላ ያሉትን ፔጆች ቼክ እያደረኩኝ ነው። በጣም ቀላል እንደሆነ እንዳሳያችሁ ነው። ያክል ቀላል እንደሆነ 100ኛ ደረጃ ላይ እንኳን ያለው አሁን ይሄ እስቲ ለምሳሌ እዚህ ጋር 100ኛ ደረጃ ላይ ያለው እንኳን 150,000 ነው ማለት ነው። የማርች ነው እንግዲህ አሁን ፌብሩዋሪ የግብቼን ባሳያችሁ በዚሁ ልክ ነው። ሌሎቹ ወሮቹ ማለት ነው በቃ አሁን ወሩ እስኪጠናቀቅ ድረስ 100ኛ ደረጃ ላይ ያለው እዚህ አካባቢ ነው የሚገባው 160 170 በቃ እዚህ አካባቢ ነው ራውንድ የሚያደርገው ማለት ነው። እናንተ ማምጣት ያለባችሁ 60% ነው ማለት 100,000 አካውንት ተሰፖርቱ 60,000 በአንድ ውስጥ መስራት ማለት በቃ ይሄንን ካልሰራ እንግዲህ ትሬደር ነው ብዬ አላስብም። ምክንያቱም አንድ ትሬደር በአንድ ውስጥ 60% አካውንቱን ከፍ ማድረግ ካልቻለ መቼም ትሬደር መሆን አይችልም ብዬ ለማስለው መጣ ተተተለም ለምሳሌ $100 ተሰጥቷችሁ $100 ትክክለኛ አካውንት ሪያል አካውንት ማለት ነው። ከዛም በአንድ ውስጥ $160 አርጉት ማለት ነው። ባጭሩ ይሄ ነው በእንግሊዙ ማለት ነው ሲተረጎም። እና እንደዚህ ማድረግ ያልቻለ ትሬደር ነው ተብሎ አይተሰሙ ይማሩ ብዬ ነው ማሰበው። ስለዚህ እናንተ ተከታተሉት በስነ ስርዓት አስተካክላችሁ እንግዲህ ትሬድ ማለት ነው ማለት ነው። ሁለተኛው ደግሞ ለጀማሪ ትሬደሮች ገና እየተማራችሁ ላላችሁ ምንም በማታውቁ ሰዎች ደግሞ ዴሞ አካውንት ትሬድ ከምታለው እዚህ ላይ የተለማመዱ። ምክንያቱም ይሄ ሪብ የሆነ ነገር ስሜት አለው ቢያስ ገብታችኋል። ምክንያቱም ትሬዲንግ ሲባል ዝም ብሎ እውቀትና ይሄ ቴክኒካል አናላይሲስ ሳይሆን ከሳይኮሎጂ ጋር የሚገናኝ እና ሎንግ ተርም የሚመጡ ኤክስፒሪየንሶች አሉ። ስለዚህ እዚያ ትክክለኛ አካውንቱን ላጣው ነው ምናምን እያላችሁ የሚል ስሜት ከውስጣችሁ ስለሚኖር ይሄ የሳይኮሎጂው ኤክስፒሪየንስ ታዳብሩበታላችሁ ብዬ አስባለሁ። በዚህ መልክ መጠቀም ትችላላችሁ። ሄዳችሁ ብትሸመቱ እስከ 100 ከሆነ አካውንትን ሽላሚ ትሆናላችሁ ባሉ። ሁለተኛ ደግሞ ሪል የሆነ ዴሞ ላይ ከሚታገኙት በተጨማሪ የሳይኮሎጂን ኤክስፒሪየንስ የምታዳብሩበት ይሆናል ብዬ አስባለሁ። ስለዚህ እዚህ ላይ ትሪፕ ብታደርጉ በጣም ደስ ይለኛል። በርካታ ኢትዮጵያኖች አሉ እንደውም ላሳያችሁ በርካታ ኢትዮጵያኖች ነው ያሉት። ወይዘሪ እዚህ ጋር ሰው ለምሳሌ 115ኛ ላይ አሁን ይሄ ፍቅራ አበነው ምናምን የሚባል ልጅ 115ኛ ላይ ነው ያለው። እንግዲህ በእርግጠኝነት ወደ 100ዎቹ እንደሚገባ እስከ ይሄ ወር ሲጠናቀቅ እንግዲህ ያዘባለ ትንሽ ነው የቀረው። አንድ ቀን ነው አሁን ወደዛ ነው መሄድ ይችላል። በአንድ ቀን 30,000 40,000 አውስትራሊያ ይደርሳል። እኔ አሁን በ3 ቀን ነበር 17 ይደርሽ ከዛን ሳላስበው የሆነ ደይድሮ ነው በተስኩት ማለት ነው። ወደ ኋላ 5,000 ባር ስንተኛው ባሰተኛው ቀን ማለት ነው ብቻ ማለት ነው። እንደዚህ አይነት ነገሮች ያጋጥማሉ። ስለዚህ ተጠንቅቃችሁ ዲዶራናችሁን እንዳትነቁ።
በፕሮግረስ አንድ ወር ሙሉ አላችሁ 30 ቀን ማለት በጣም ብዙ ነው ለቴክኒክ ታውቃላችሁ። ስለዚህ በነዛው ቀስ ያላችሁ ፕሮግረስ በመጀመሪያው ቀን 5000 ለ10000 እያላችሁ ስትሄዱ 160,000 150,000 ከተከታቱ በእርግጠኝነት 100 ውስጥ ትገባላችሁ ማለት ነው። ስለዚህ በዚህ መንገድ እንትን ማለት ትችላላችሁ ማለት ነው። እኛ እጅግ በጣም እንደሚጠቅማችሁ ይሄ እድል አስባለሁ። ምክንያቱም እንግዲህ የምትሸለሙትን ቅድም አሳይቻችኋለሁ። እዚህ በፋንድኒክስ ደግሞ በጣም ሜጅት ናቸው፣ ታማኝ ናቸው ምናምን ህጋቸውም ያን ያን ጥብቅ አይደለም። እኔ ከፕሮፊም አንደኛ ቁጥር አንድ እንደሰጠው እንግዲህ ፋንድኒክስ ነው። ሶ ውድ ነው አካውንት እንደምታውቁት እንግዲህ ፋንድኒክስ ላይ አካውንት ፕራይስን ባሳያችሁ ማለት ነው። መጨረሻ ላይ ያሳያችኋለሁ ምን ያክል እንደሆነ እንግዲህ ሽልማቱ እንግዲህ አሳይቻችኋለሁ ማለት ነው። ምን ምን እንደልት አደለ ማለት ነው እንደረጋችሁን ለምታጠናቅቁበት ሰዓት ማለት ነው። ስለዚህ አካውንቱ ቻሌንጅ እስቲ ምን ያክል እንደሆነ ደግሞ ላሳያችሁ። እዚህ ጋር አካውንት መግዛት ከፈለጋችሁ በዚሁ እንዴት እንደምትገዙ እዚህ ጋር ላሳያችሁ እና እዚህ ጋር በጣም ብዙ አይነት ፕላኖች አሉ ማለት ነው። እዚህ ጋር ፊውቸር አለ፣ ሲዲኤፍኤስ አለ። በዚህ ውስጥ ብቻ ስቴለር 2 ስቴፕ 1 ስቴፕ እና ስቴለር ላይት እኔ ብዙ ጊዜ እንገዛው ይሄኛው ነው። ዋጋም አሪፍ ማለት ነው። ስቴለር ላይት 2 ስቴፕ ነው ጠቅላላ። ስለዚህ የ5000 ራሱ $33 ነው መነሻው ማለት ነው። የ100,000 ወደ $400 አካባቢ ማለት ነው። ኢንስታንት አካውንት በምንሄድበት ሰዓት እንግዲህ ኢንስታንት አካውንት ነው አሁን ላይ እየሸለሙ ያሉት። በፊት 5K እስከ 100 ከ50 እስከ 100 የሚመጡት 5K ነበር። ሁለት ቻሌንጅ 2 ስቴፕ ማለት ነው እየሸለሙት የነበረው። አሁን ላይ ቀይረውት ስቴለር ላይት 2K ነው እየሸለሙ ያሉት። ይሄ ስቴለር ላይት 2K እንግዲህ እስከ 100 ደረጃ ከ50ኛ እስከ 100 ለወጣው ይሄን ነው የሚሸለሙ። ስለዚህ እናንተ ሚኒመም እንኳን ይሄኛውን ብታገኙ ምን ያክል አገኛችሁ ማለት ነው። ኢንስታንት 2K በ$60 የሚገዛውን አካውንት ማለት $60 ነው። እንግዲህ በምር ማስላት ትችላላችሁ። እንግዲህ በቀላሉ ይህንን አካውንት ማግኘት ትችላላችሁ። ትሬደር ነኝ የምትሉ ሰዎች ካላችሁ ትሬደር ወይም የተዋናችሁ ያላችሁ ካላችሁ ትሬዲንግ ይህንን አካውንት ማግኘት እጅግ በጣም ቀላል ነው። ገንዘብ ካፒታል ከሌላችሁ ማለት ነው። ነገር ግን ካላችሁ በስታርቲንግ ትሬድ ማለት ይችላል። ይሄ በጣም ቀላል ነው ማለት ነው። ሶ የዛሬ ቪዲዮ ይሄን ይመስላል። እንግዲህ ከዚህ ከፕሮ እንግዲህ ብዙ ቪዲዮዎች እንደተላልናቸው ብዬ አስባለሁ። ቻናሌ እንግዲህ ከዚህ በፊት የምታውቁት ስም እንግዲህ አንድ ዩቲዩብ ኦንላይን ነበር የሚለው ስሙ እንግዲህ በራሴ አንዱ አለም ብዬ ቀይሬዋለሁ ማለት ነው። ሰብስክራይብ ላይክ አድርጉ ማለት ነው። ለረጅም ጊዜ ቪዲዮ አልለቀቁበትም። ስለዚህ ከዚህ በኋላ ደግሞ በትሬዲንግ አፕዴቶችና የተለያዩ ቲፖችን ከሳይኮሎጂ ጋር ከኤክስፒሪየንስ ጋር የተገናኙ ነገሮችን አመጣላችኋለሁ ማለት ነው። ስለዚህ ለሌሎችም ቢሆን ታያል ቪዲዮ ከዚህ በፊት በሚሰራቸው ኦንላይን ላይ ምንም አይነት ስራዎችን ስራን ገንዘብ ሜክ እንደምናደርግ የሚያሳዩ ቪዲዮዎችን አመጣላችሁ። ሰብስክራይብ ላይክ እያደረጋችሁ ጉዞ ወደፊት ማለት ነው። ኪፕ ጎይንግ። ጥያቄ ማስተያየት ካላችሁ ደግሞ ኮሜንት ላይ እንዲሰራላችሁ ፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ባይ ባይ።